ያው ለዚህ ቀን እኛ በጣም ስንጓጓለት ነበር። ልጆቹ ራሱ ደውዬ ሲነግራቸው ያላመኑበት ሁኔታ አለ። ያው የምስራቅ ስልጤ አስተዳደርን ያው ብታመሰግኑልኝ ደስ ይለኛል። ምናልባት አሁን የተባለው ነገር ከአስተዳደሩም ከዞን ከተማ ልማት አስተዳደር ኃላፊም የተነሳው ነገር ያው እኛ እንደ ቀልድ መውሰድ የለብንም። ማራገፍ ካለብን ከነገ ጀምሮ ቆጥበን ምን ብለን ቢያንስ አንድ ሁለት አሸዋ አንድ ድንጋይ ብናራግፍ በዛው ልክ እንትን እንሆናለን ብዬ አስባለሁ። ወደ ለከተማውም ልማት ስለሆነ ማለት አሁን ማህበር ያለባቸው ወደ ቅበት ወደ ሌላው ቦታዎች ብትሄዱ ማህበር ያው በተሰራበት ቤቶች በዛው ልክ ልማቱም ወደ እየተስፋፋ ለከተማውም ልማት ስለሆነ ማለት ነው። ያው በማህበሮች ኃላፊ በማህበሮች ሰብሳቢ በኩል ጠንከር ያለ እንትን ተብሎ እንደ ቁጠባ ራሱ በማህበሩ በኩል ገብቶ ድንጋይ እየተራገፈ ምን እየተራገፈ በዛው ልክ ይሄን አከል አስደስቶናል። እኛም ደግሞ በዛው ልክ አስደስተናቸው በጋራ አስመርቀን በዛ ልክ ብናኮራቸው የተሻለ ነው። ለዚህ ቀን ስላበቃን በጣም አመሰግናለሁ። በጣም ደስ ብሎኛል። ያ ማለት በመግባባት በሚችለው ነገር ሁሉ ተስፋ ለመቁረጥ መሞከር መስራት ቢኮዝ የለም በዚህ ሰዓት የሚባለው ነገር ሳይሆን የለም በሚለው አለ የሚለው ፖቴንሻል በመግባት ቢኮዝ ተማሪ ስናለማ ዜሮ የሆነውን ሰው ቤተሰብ ይልክልናል። ያንን ተማሪ ቀርጸን አልምተን ለሀገር እናስረክባለን። የለም የተባለውን አለ ብለን ነው የምናመጣው። አሁንም ኢኮኖሚ በኪሳችን የለም የሚለው ነገር አውጥተን አለ ብለን እንድናመጣ እኛም እንበርታለን። ገንብተን በቅርቡ አሳምረን እንደምናስረክብ መምራች ቃል እንግባ እና እኛ በአክብሮት ተቀብለናል። ቀጣይ ባለው ሂደት ከእናንተም ጋር ሆነን ከማህበረሰቡም ካለን ከወረዳ አስተዳደርም ጋር በመሆን የተቋሙንም የቤት መኖሪያውንም ተጋግዘን እንጨርሰዋለን የሚል አቋም አለኝ። በአክብሮት ተቀብለናል።